አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ብያለሁ። ውድና የተከበራችሁ ሰው እንዴት ናችሁ? ሰላም ናችሁ? ያለውን አልሐምዱሊላህ። እንዴት ናችሁ? ሁሉ ሰላም። ዛሬ የመጣሁላችሁ አዲስ ነገር ይዤላችሁ መጥቻለሁኝ። ምንድን ናት እሷ? ዛሬ ፍቅረኛዬ ጋር እደውላለሁ ማለት ነው። ልመጣ ነው ሀገር እለዋለሁ ፍቅረኛዬን ማለት ነው። ምን እንደሚለኝ አብረን እንሰማለን ማለት ነው። ሄሎ፣ ሰላም አሌይኩም። እንዴት ነህ? ደህና ነህ? አለሁ አልሐምዱሊላህ፣ ሁሉ ሰላም አለሁ አልሐምዱሊላህ። ስማኝማ፣ አንድ ሰርፕራይዝ ማደርግህ ነገር አለኝ። እርግጠኛ ነህ? በጉጉት ነው የምትጠብቀው? መርሀባሽ። ልንገርህ፣ ደስ እንደሚልህ እርግጠኛ ነኝ። ልንገርህ? እሺ፣ ጁሙአ ልመጣ ነው። የነገው ጁሙአ አሁን ዛሬ ማነው? እሁድ አይደለም? ነገ ማክሰኞ፣ ሮብ፣ ሐሙስ ጁሙአ ማለት ነው። ማለት እንድመጣ አትፈልግም እንዴ አንተ? እና እሱንማ ታዲያ እስካሁን ድረስ አልጨረስክም እንዴ? ምን ማለት ነው? እኔ ዞሮ ልመጣ ነው። ሴትዮዋን ትኬት ቁረጭልኝ ብያታለሁኝ። ምን ማለት ነው? እና ባያልቅስ እኔ ምን አገባኝ? እና በቃ ያ ታዲያ ባያልቅስ ችግር የለውም ባያልቅም። እንዴት እስከ ዛሬ ሊያልቅ ነው? እንደዚህ ነው ስትለኝ ነበር እንዴ? እንዴት ነው አሁን የማያልቀው? ምን እያደረግከው ነው? ቆይ አይደለም፣ አትቆጣ። ዝም ብለህ በመቆጣት የሚሆን ነገር የለም። በስነ ስርዓት ሆነህ አውራኝ። ኧረ እባክህ እየቀለድክ አይደለም? ዞሮ ዞሮ አንተ ተስማምክ አልተስማማህም አይመለከተኝም። እኔ ግን ልመጣ ነው፣ ልመጣ ነው በቃ ጨርሻለሁ ሁሉንም ነገር። ኧረ የሚባል ነገር የለም። እስከ ዛሬ ኖርኩ ስንት አመት ሙሉ እዚህ። እድሜ አለቀ እኮ። ዱንያ እንደው አይሞላም። ዞሮ መምጣት አለብኝ እና ችግር የለውም በቃ ባይጨረስም ችግር የለውም። እሱን ተወው በቃ እንዳለ እንኖርበታለን። ማለት እንዴ ሰው እንኳን ጭቃ የተመረገበት ቤት ይቅርና ሸራ ጋርዶ ይኖር የለ እንዴ? ችግር የለውም አታስብ እሱን። ኧረ እኔ አንድ ሳንቲም የለኝም አሁን እጄ ላይ። በቃ እቃ ምናምን ገዛዝቼ ጨርሻለሁ። ምንም ብር የለኝም። ዞሮ ለቤተሰቦቼ አልነገርኳቸውም። ያው አንተ ነው የምትቀበለኝ ማለት ነው። ማለት እንድትቀበለኝ አትፈልግም እንዴ? በቃ እንደውም ችግር የለውም ማንም አያስፈልገኝም። እኔ አውቀው የለ ቤቱን ሁሉም ነገር ስለማውቅ ችግር የለውም። አትጨነቅ አንተ። እኔን ላለመቀበል ነው። ችግር የለውም አታስብ። ኢንሻአላህ ሁሉም ለኸይር ነው። እና ቆይ ምንድነው የሚያስቆጣህ አንተ? ልመጣ ነው ባልኩህ ነው እንዴ የተቆጣኸው? ኧረ እባክህ። እኔ እኮ መቼ ነው የምትመጪው አትመጭም ምናምን ስትለኝ እውነት መስሎኝ ነበረ።
ተው ብዙ ነገር አታነጋግረኝ። እኔ ብዙ ማውራት አልፈልግም። ማለት እኔ ዞሮ ዞሮ ነገርኩህ ብዙ ነገር ማውራት አልፈልግም። እኔ ጭቅጭቅ ምናምን ነገር አይመቸኝም። በቃ ተው እንዴ! ምንድነው አንተ እንደዚህ የምትጨቀጭቀኝ? ልመጣ ነው ስላልኩ ነው እንዴ ጭቅጭቅ የሚጀምረው? በቃ እኔ ምንም ነገር አልፈልግም። አይኑር፣ ችግር የለውም። በጣ ሸራ ቤት አልወጣም፣ እኖራለሁ።